አመሰግናለሁ። እግዚአብሔር ይስጥልኝ። ታንክ ዩ ለማንኛውም በጣም እንግዲህ የተደረገልኝ ማቀባበል ቆንጆ ነው እስካሁን ድረስ በኢትዮጵያ ሕዝብ ስም አመሰግናለሁ። እንግዲህ ከ10 ያላነሱ ስቴቶች ዞሬ ሙዚቃዬን ለማቅረብ ነው የማስበው። እንዲሁም ሙዚቃዬን ለላወቁ ደግሞ አስተዋውቃለሁ እያስባለሁ። ኢትዮጵያን ወንድሞቼን ለማዝናናት ነው የመጣሁት። ቴዎድሮስ ካሳሁን ወይም ሙዚቃ አፍቃሪዎች እንደሚጠሩት ቴዲ አፍሮ ይባላል። የሰማችሁት ኢትዮጵያዊ ድምፃዊና የሙዚቃ አርቲስት ዩናይትድ ስቴትስ በገባ በማግስቱ ከሰጠው ጋዜጣዊ መግለጫ ቀንጭበን ያቀረብ ነው። ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ በቅድሚያ ኢትዮጵያዊ ሰላምታችን ይድረሳችሁ። ቴዎድሮስ ቀደም ብሎ ሲናገር እንደሰማችሁት በዩናይትድ ስቴትስ ያሉ ኢትዮጵያውያኖችን ለማዝናናት ነው የመጣሁት ብሏል። ወጣቱ ድምፃዊ ራሱ ግጥሙን ደርሶ ሙዚቃውን አጣጥሞ የመጫወት ተሰጥኦ ያለው አርቲስት ሲሆን የመድረክ አቀራረቡም ተመልካቾችን በደስታ የሚጋብዝ መሆኑን ከቪዲዮ ይገነዘቡታል። የቴዲ ዘፈኖችም ከተለምዶ የፍቅር ዜማዎች አልፈው ብዙ ሁኔታዎችን የሚያጣቅሱ ናቸው። በፊደል መጀመሪያ በአቦጊዳ ጀምርና ግርማዊነቱ በተሰኘው ጨዋታው የቀድሞውን የኢትዮጵያ መሪ ንጉሥ ኃይለ ሥላሴን ማድነቅ ብቻ ሳይሆን ውለታቸውን አንስቶ ለወጣቱ ትውልድ ማን እንደነበሩ ያስተዋውቃል። ሌላውን የኢትዮጵያ ባለውለታ አትሌት ኃይሌ ገብረሥላሴን ያነሳናም ለወጣቱ ትውልድ የሚያሳየውን አርአያነት ለመግለጽ ይሞክራል። እስቲ በዚህ ጉዳይ ካወጋን መሃል ጥቂት ቀንጭበን እናሰማችሁ። እንግዲህ አንድ ሙዚቃ ሲሰራ ብዙ ጊዜ መጀመሪያ አርቲስቱን ማሸነፍ አለበት ራሱ። እሱ በመጀመሪያ በዛ ስራ ሲሸነፍና ሲወደው ሌሎቹን ለማሸነፍ ይጋብዛል ማለት ነው። ያ ስራ ያነሳሳኝ እንግዲህ ለምሳሌ ስለ ኃይለ ሥላሴ ስነሳ ስለ አፍሪካ አንድነትም አብሮ አለበት፣ ስለ ፓን አፍሪካኒዝም ያነሳል። በዛ ዙሪያ እንግዲህ ኃይለ ሥላሴ የነበራቸውን ትልቅ ሚናም እየጠቀሰ ነው የሚዘፍነው። እነ ጆሞ ኬንያታ ደግሞ የኬንያው፣ እነ ቡፌት ሞኝ፣ ኳሚ ንክሩማ እነዚህን ሁሉ ይጠቃቅሳል። እነዛ እንግዲህ ቀደም ያሉትን ሰዎች ይበልጥ ሊማርክ ይችላል ብዬ አስባለሁ። ከሩቅ ወጣ ወዲህ ነው ይሄንን በደንብ እንትን ለማድረግ የቻልኩት። ኃይሌ ገብረሥላሴም ደግሞ እንግዲህ ሀገራችንና እንዲሁም በዓለም የታወቀ ስለሆነ አብዛኛው ክፍል ያውቀዋል እና እነዚህ ተዳምረው ትንሹንም ትልቁንም ክፍል ለመያዝ ቀላል ሆኗል ይመስለኛል። አቦጊዳንስ እንዴት የዘፈን ድርሰቶች መሃል አስገባሃት ብለነው ነበር። አቦጊዳ እንግዲህ የሀገራችን የትምህርት ወይ የቄስ ትምህርት የሚባል አለ። ባህላዊ የትምህርት አሰጣጥ ስነ ስርዓት ነው። እንግዲህ ብዙዎች ኢትዮጵያውያን በዛ ውስጥ አልፈዋል። መጀመሪያ ትምህርት በዛ ነው የሚጀመረው እና ለብዙ ኢትዮጵያዊ መሰረት የሆነ ነገር ስለሆነ ኢትዮጵያም ደግሞ ቋንቋን ይዛ እና በቋንቋ በመጠቀም በአፍሪካ ውስጥ ካሉ ሀገሮች ተጠቃሽ ናት። ያ ነገር ነው ያነሳሳኝ። ቴዲ በሙዚቃ ጨዋታው መካከለኛ ምስራቅን ብቻ ሳይሆን ዓለምን የሐሳብ ማጥ ውስጥ የከተተውን የእስራኤልና የፍልስጤምንም ጉዳይ አንስቶ አዌርነስ ማለት ዕውቀትና ንቃት እንዲያድርብን ያደርጋል። ትንሽ በጣም የጥቂት ደቂቃ ምናልባት 5 ደቂቃ እረፍት አድርገን እንመለሳለን። ሁሉንም ዘፈን ዛሬ አንላቀቅም። ፈቃደኛ ናችሁ? አይደላችሁ መሰለኝ። ፈቃደኛ ናችሁ? እኔ ደግሞ እናንተ እስከሚደክማችሁ እኔ አይደክመኝም። ብዙ እንጫወታለን፣ ሁሉንም ዘፈን ደግማለን። በጣም አመሰግናለሁ። ታንክ ዩ። ይህችን የ5 ደቂቃ የረፍት ጊዜ እንጠቀምባትና ከራሱ ከቴዎድሮስ አፍሮ የተጠየቅነውን መልእክት ለማድረስ ጊዜያቸውን በትህትና እንጠይቅ። ይህ በዩናይትድ ስቴትስ ለመጀመሪያ ጊዜ የተቀረጸው ቴዲ አፍሮ በዋሽንግተን የተሰኘው ቪዲዮ ለቴዎድሮስ ካሳሁን ወላጅ አባት ለአቶ ካሳሁን ገርማሞ መታሰቢያ እንዲሆን ተደርጓል። አባቴን እንደ ወንድምም እንደ ጓደኛም ነበር የሚቀርበው። በተለይ ደግሞ አባቴ ሁልጊዜም በምክር ከአጠገቤ ሆኖ ሁሌም በምክር ስለሚደግፈኝ ሁልጊዜም ደግሞ ጠንቃቃ ሰው እንደሆን በማንኛውም የህይወት ደረጃ በማንኛውም የኑሮ ደረጃ ውስጥ ወደፊት እንኳን ባልፍ የትኛውም ነገር እንዳያስደነግጠኝ አድርጎ ነው ያደረገኝና ይገርመኛል ይሄ እስካሁን ድረስ። ምክንያቱም ምንም የሚያስደነግጠኝ ነገር እንዳይኖር በጣም ጠንቃቃና ደፋር እንደሆነ አድርጎኛል እና በዚህ በጣም ባለውለታዬ ነው። አቶ ካሳሁን ገርማሞ የሁለተኛ ደረጃ ትምህርቱን በቀድሞው ልዑል መኮንን ትምህርት ቤት ካጠናቀቀ በኋላ በፖሊስ ሰራዊት የሙዚቃ ጓድ ውስጥ የመድረክ አስተዋዋቂ ሆነው ሰርቷል። ከዚያም የሙያ ለውጥ አድርጎ በዚያው በፖሊስ ሰራዊት ውስጥ የራዲዮ ፕሮግራም አዘጋጅ ሆኖ በጋዜጠኝነት ማገልገሉም ይታወቃል።
አቶ ካሳሁን በኢትዮጵያ ዘመን አቆጣጠር 1993 ዓ.ም ከዚህ ዓለም በሞት ሲለይ የ53 ዓመት ጎልማሳ ነበር። አቶ ካሳሁን በሕይወት ዘመኑ ይበልጡን ጊዜ ያሳለፈው በጋዜጠኝነት ሲሆን በተግባሩም ሆነ ባቀራረቡ የተዋጣለት ችሎታና ልዩ ተሰጥኦ የነበረው መሆኑን አስመስክሯል። በተለይም ደግሞ በመድረክ አስተዋዋቂነት ሙያው ላይ በነበረበት ወቅት የአቀራረብ ችሎታውን የሚያደንቁና የሚወዱ አያሌዎች ናቸው። የመድረክ አስተዋዋቂነቱን ሙያ የካሳሁንን እግር ተከትዬ ነው ያገኘሁት ያለን አንዱ ዕውቁ የመድረክ ሰው ታማኝ በየነ ነበር። መቼም ለምስክርነት መብቃት ትልቅ ነገር ነው። እኔ በኢትዮጵያ ውስጥ የማስተዋወቅ ሙያ መቼ እንደተጀመረ ማን እንደጀመረው ጥናት የሚፈልግ ነገር ነው። ግን በጣም ጥቂት ግን ብዙ ማለት ትልልቅ ባለሙያዎች በማስተዋወቅ ሙያ ተፈጥረው አልፈዋል። ከነዚህም ውስጥ ገዛኸኝ ደስታ፣ አማ ተወዳጅ፣ ስዩም ባሩዳ፣ ካሳሁን ገርማሞ የሚጠቀሱ ናቸው። ካሳሁንን እኔ የማውቀው ገና ከጎንደር ተመልዬ ከኢትዮጵያ ብሔራዊ ቲያትር ጋር ለመስራት ወደ አስመራ በሚሄድበት ጊዜ እሱ ከፖሊስ ኦርኬስትራ ጋር ሆኖ አስመራ መጥቶ ነው ያየሁት። እዛ ላይ ሰራ ሳየው ገረመኝ። በጣም ረዥም አይደለም፣ ግን መድረክ ላይ በጣም ይገዝፋል። ሲናገር አይስቅም። የመሰለውን ሰርቶ ህዝቡ ሲጮህ ሲያጨበጭብ እሱ በኩራት ልቅ ይላል። ያኔ ነው እንግዲህ ካሳሁንን ያየሁት። ካሳሁን እንደውም አስታውሳለሁ አንዴ መድረክ ላይ አንዴ ጉራግኛ ባህላዊ ጨዋታ ለማቅረብ ሲናገር ቀጥሎ ማቅረብላችሁ ጨዋታ የሰሌዳ ቁጥሩ ወልቂጤ የጉን ስልጤ ይባላል። ጉራግኛ መሆኑን ሲገልጸው ነው። እና ካሳሁን ተናግሮ ሲወጣ አይስቅም፣ ህዝብ ይስቃል። እሱ ስራዬን ጨረስ ብሎ የሚወጣ ነው። ብዙ ሳንቀራረብ በደንብ ሳላውቀው ወደ ጋዜጠኛ ሙያ ተዛወረና ከዛ በኋላ ብዙ ሳንገናኝ አሁን ማለፉን ሰማው። በጣም አዘንኩ። በእርግጥ ኢትዮጵያ ውስጥ ሰው ከሞተ በኋላ ነው ጎበዝ ነው፣ ብርቱ ነው፣ ጀግና ነው የምንለው። በህይወት እያለ ይህን በመሰከር ደስ ይለኝ ነበር። አልሆነም። ግን በሌላ በኩል ደግሞ ደስ ያለኝ ፍሬ አፍርቶ ልጁ በኢትዮጵያ የጥበብ ሙያ ውስጥ ገብቶ በተለየ አጨዋወት ስልት ህዝብ ወዶት በተለይም ሀገሩን ሰንደቅ ዓላማውን የሚያስፈካ ስራ ሰራ ሳይሆን በጣም ኮራም። እዚህ አጋጣሚ ግን ካሳሁን ባገኝ የምጠይቀው ነገር ቢኖር እንዴት ቴዎድሮስ ካሳሁን እንዳለው ማለት ቴዎድሮስ የአፄ ቴዎድሮስ ስም ሲሆን ካሳሁን ከንግስና በፊት ካሳ ከንግስና በፊት የነበራቸው ስም ነው። ስለዚህ ቴዎድሮስ ካሳሁን የሚለውን ታሪካዊ ስም ለልጁ በመስጠቱ ሊኮራ ይገባዋል። ባለሙያ በማፍራቱ በነገራችን ላይ የማስተዋወቅ ሙያ ከሱ እግር ላይ ነው የተከተልኩትና ለዚህ እንበቃ መንገዱን የጠረጉት ባለሙያዎች እሱን ጨምሮ አመሰግናለሁ። ሌላዋ የመድረክ ንግሥት አርቲስት ዓለምፀሐይ ወዳጆ የካሳሁን ገርማሞን ተፈጥሯዊ ተሰጥኦና ስኬቱም የተዋጣለት መሆኑን ታደንቅና በኢትዮጵያ ከነበሩት ታላላቅ የኪነ ጥበብ ሰዎች መሃል አንዱ አርጋ ታስቀምጠዋለች። ካሳሁን በመድረክ ሙያ ውስጥ እንደ ማንኛውም የኪነ ጥበብ ባለሙያዎች በብዙ ዓለም ውስጥ እንደሚታየው ያለ ወቅታቸው ተፈጥረው በቂ ግንዛቤ ሳያገኙ እንዳለፉት አይነት ሙያተኞች አድርጌ ነው የምቆጥረው። በኢትዮጵያ የኪነ ጥበብ ዓለም ውስጥ ብዙ ታላላቅ ሙያተኞች ነበሩ። በዘመናቸው ያላንዳች ትምህርት ያላንዳች ስልጠና ሳያገኙ ወይም ደግሞ በኪነ ጥበብ መደበኛ ትምህርት ቤት ውስጥ ሳያልፉ በራሳቸው ተሰጥኦና ፈጠራ ብቻ ህዝቡን ሲያስደስቱና ሲያስተምሩ የቆዩ ባለሙያዎች ነበሩ። ከነዚህ ውስጥ አንዱ ነው ካሳሁን። የካሳሁንን ችሎታ እኔ በምመለከተው አይን ስገልጸው ካሳሁን መድረክ ላይ የሚያስፈልጉ አንድ አራት ትልልቅ ቁም ነገሮች አሉ። አንደኛው ሰውነት ነው። የሰውነት አቋም በሚመለከት ካሳሁን ተሟላ ህዝቡን የመቆጣጠር ችሎታ ነበረው። እጆቹ፣ አይኖቹ፣ ሰውነቱን የሚያንቀሳቅስበትና የሚመራበት ትልቅ ተሰጥኦ ነበር። ሁለተኛው ድምፁ ጉልህ ነው። ከቁመቱ ከሰውነቱ በላይ ገዝፎ የወጣ ድምፅ ነበር። ሶስተኛው ፈጠራን በሚመለከት የመልስ ፍጥነቱ፣ የአቀራረብ ፍጥነቱ፣ በስነ ጽሁፍ በኩልም ያለው ተሰጥኦ ያንን የማስተዋወቅና የመድረክ ህዝብን የመቆጣጠር ችሎታው በጣም በልዩ ነበር። እነዚህን የመሳሰሉትን ትልልቅ ተሰጥኦ የነበረው ሰው እና አስተዋቂ ይህ በሀገራችን ውስጥ ባልተለመደበት ሰዓት በዚህ ሀገር ውስጥ እነዚህ ስታንዳፕ ኮሜዲያን በሚባሉበት ዘመን ትልቅ አድናቆትና ትልቅ አክብሮት ባለበት ሀገር ውስጥ ባለመፈጠሩና በተለይም ደግሞ ወቅቱ ባልፈቀደበት ጊዜ ውስጥ ተፈጥሮ ያለፈ ሙያተኛ በመሆኑ ባዝንም በዛሬው ዘመን ደግሞ ላፈራልን ለወጣቱ ቴዎድሮስ ድምፃዊ ስለሰጠን ደግሞ ሌላ ምትካቢ ይሆናልና እነሱ ለተሰጠ
የፖሊስ ራዲዮን በሕዝብ ዘንድ ተወዳጅ ካደረጉት አንዱ ካሳሁን ገርማሞ ነው። ስለሆነም በሕዝብ ዘንድ ከፍተኛ ፍቅርና ከበሬታ ያገኘ ባለሙያ እንደነበርም ብዙዎች ይናገሩለታል። ቴዲ አፍሮ እንግዲህ መቼም እዚህ ከእናንተ ጋር ላገናኘኝ ፈጣሪ መጀመሪያ ልባዊ ምስጋናዬን አቀርባለሁ። እንደዚሁም ዘፈኖቼን ለምትወዱት እኔን ብላችሁ ለመጣችሁ እንግዶቼ፣ ኢትዮጵያውያን ወንድሞቼና እህቶቼ በጣም 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 አመሰግናለሁ፣ እወዳችኋለሁ። መጨረሻ ላይ በጣም በጣም እንድታመሰግኑኝ የምፈልገው የማከብራቸውን ኢትዮጵያውያን አርቲስቶች በሙሉ አንድ ጊዜ አመስግኑልኝ። በጣም እግዚአብሔር ይስጥልኝ። በተለይ ታማኝ በየነ በብዙ ምክር ይረዳኝ ነበር። አዲስ አበባም እያለሁ ከጎኔ የነበረ ወንድሜ ስለሆነ በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። የምወደው የሀገር ዘፈን እስኪኖረኝ ድረስ የምወደውን የነዋይ የዜማ የቅኔ የቀሳውስት አገር የቅዱስ ገዳማት የታቦታት ደብር በስሜት እንጫወታለን ሁላችንም። ሁሉም ዘፈን ይደገማል። አመሰግናለሁ። የዜማ የቅኔ የቀሳውስት ሀገር የቅዱስ ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር ሀገሬ ሰቡ ኧረ እንዴት ነው ሀገሬ አፈሩ ኧረ እንዴት ነው ሀገሬ ሰቡ ኧረ እንዴት ነው ወፍ አራዊቱ ኧረ እንዴት ነው የከበደኝ ለውለታው ባለዳኝ ሀገሬን አልረሳም ሀገሬ ወገኔን አልረሳም ወገኔ ክብሬና ስሜ ወግ የማረኝ የሰው ሀገር አንገት ቢያስገባም ኩራት ክብሬ ከልብ ያልጠፋም የእናት የአባት ታሪክ ብስራቴ የክትወን የልብ ኩራቴ ኢትዮጵያዊ ወገኔ ሀብቴ ጋሻ ክንዴ ነት ኩራቴ ሀገሬን አልረሳም ሀገሬ ኢትዮጵያን አልረሳም ኢትዮጵያን አልረሳም ኢትዮጵያን አንድ ላይ ኢትዮጵያን ክብሬና ስሜ ወግ የማረግ ነፃነት የራስ ጥማቴ ጎንደር የጃሌው ከተማ ይከፋል ፋሲል ሲታማ ከፍ ጎንደር የጃሌው ከተማ ይከፋል ፋሲል ሲታማ ከፍ ጎጃም የፍቅር ፋኖስ የበላይ አገር ማርቆስ ከፍ
ጎጃም የፍቅር ፋኖስ የበላይ አገር ማርቆስ ትግራይ ዮሐንስ ቢሰዋ ይነሳል በአክሱም በሳባ ትግራይ ዮሐንስ ቢሰዋ ይነሳል በአክሱም በሳባ ጀግና ቢወደስ በጋሞ ምድሩ ለምለም ነው ሲዳሞ ደግ አገሬ ሰው እንግዳ አክባሪ አቻም የለው ተወዳዳሪ የሀገር ልጅ እንዲህ ነው እንዴ ጥጡ ተለቅሞ ካፋር ውብ አርጎ ፈትሎት ምንጃር ጥጡ ተለቅሞ ካፋር ውብ አርጎ ፈትሎት ምንጃር እንዝር ታሽሮት በጊዜ ጥለቷ አማረ በዶርዜ ሸዋ ተውቦ ተሰፍቶ ጉራጌ ሸጠው መርካቶ ጉራጌ ስራ ልምዳቸው ለወሬ ጊዜም የላቸው ከሀገር ካወጣኝ እንጀራ አምላክ ኢትዮጵያን አደራ ከሀገር ካወጣኝ እንጀራ አምላክ ወገኔን አደራ ወንዝ ያሻገርከኝ ችግሬ ሞቴን አድርገው በአገሬ ሞት ያሻገርከኝ ችግሬ ቀብሬን አድርገው ባፈሬ ደግ አገሬ ሰው እንግዳ አክባሪ አቻም የለው ተወዳዳሪ ሀገር ካወጣኝ እንጀራ አምላክ ኢትዮጵያን አደራ ሀገር ካወጣኝ እንጀራ አምላክ ወገኔን አደራ ወንዝ ያሻገርከኝ ችግሬ ሞቴን አድርገው በአገሬ ወንዝ ያሻገርከኝ ችግሬ ቀብሬን አድርገው ባፈሬ ደግ አገሬ ሰው እንግዳ አክባሪ አቻም የለው ተወዳዳሪ እንዳው የምሩ የምሩ እንዳው የምሩ እንዳው የምሩ የምሩ እንዳው የምሩ የኢትዮጵያ ልጆች የምሩ በአንድ ላይ የኖሩ አዬ ኦሆ እንዳው የምሩ የምሩ እንዳው የምሩ እንዳው የምሩ የምሩ እንዳው የምሩ የአገሬ ልጆች የምሩ አንድ ላይ የኖሩ የታለ አዬ ኦሆ አረ ነይ 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 እንዲያው ተውባለች ሰፊው ጉትቻ ለዚች ለኢትዮጵያ ልጅ አልተገኘም አቻ ለዚች ለአበሻ ልጅ አልተገኘም አቻ ለዚች ለአገሬ ልጅ አልተገኘም አቻ ለዚች ለአዲስ አበባ አልተገኘም አቻ ለዚች ለዲሲ ልጅ አልተገኘም አቻ ዘመዴ ነይ ዘመዴ ነይ ዘመዴ ነይ ዘመዴ ነይ ዘመዴ